ያራዳ ልጆች ዛሬ ማን እንደሚያሸንፍ እናያለን። የዓለማችን ፈጣኑ ሰው ወይስ የዓለማችን ፈጣኑ ሮቦት? ዛሬ ምርጥ ብቃት ያላቸው ሮቦቶች ምርጥ ብቃት ካላቸው ሰዎች ጋር ይወዳደራሉ። በመጀመሪያ የዓለማችን ጠንካራ ሰው ከዚህ ግብዳ ሮቦት ጋር እናወዳደረዋለን። ምን አባቱ ነው የሚያክለው በእናት? አራ ሮቦት ብራዘር ፍቺ ውድድሩ ቀላል ነው። እነዚህን 3 መኪኖች መገልበጥና ይሄንን ባስ ወጥቶ መጣል ነው። ሮቦቱን ግን መቅደም አለበት፣ ያለበለዚያ ሰዎች እንዲሸነፉ ታደርጋለህ። አያሳስብ፣ እናሸንፋለን። 3 2 1 ጀምሩ። አረ ገለበጠው። ሮቦቱን ገልብጦታል። ቶር ሁለተኛ መኪናውን ሊገለብጥ ነው። አረ ትለያለሽ፣ እችላለሁ። ሮቦቱም ሁለተኛ መኪናውን ገልብጧል። ለሰዎች ስንል አረ ብራዘር ወንድ ልጅ ገሎ ነው የሚፎክረው። መኪኖቹን ጨርሰናል። ከባዱን ባስ ሊገለብጥ ነው። ወይኔ ተንሸራተተ። አረ ጉድ በሉ፣ ሮቦቱ ሊቀድመን ነው። አረ ምርጥዬ ጠንክሪ። አሸንፈሃል። ለሰው ነፍሴን እሰጣለሁ። ይኸው የወርቅ ሜዳሊያ። ቀጣዩ በጣም የምወደው ውድድር ነው። የዓለማችን ፈጣኑ ሹፌር ራሱን በራሱ ከሚነዳው ኤአይ መኪና ጋር ይወዳደራል። ከተወለድኩ ጀምሮ እንደዚህ አይነት መኪና አይቼ አላውቅም። ተመሳሳይ አቅም ካለው ማርሴዲስ መኪና ጋር ነው የሚወዳደረው። የሮቦቱ መኪና ቀድሞ ይሄዳል። የሰው ሹፌሩ ደግሞ ከተገባበት ሰዓት በታች ከገባ ያሸንፋል። 3 2 1 ሂድ። እንዴት አባቱ ነው የሚዞረው? 1 ደቂቃ ሆኖታል። የሮቦቱ መኪና በ2 ደቂቃ ከ1 ሰከንድ ጨርሷል። ጀለስ በሮቦቱ መኪና እንዳንሸነፍ አደራ። ለመንዳት ተዘጋጅተሃል? 3 2 1 ጀምር። ማን ያሸንፋል? ሰው ወይስ ሮቦት? እንሂድ፣ አሸንፍልን። ያራዳ ልጆች እዚህ ጋር በጣም ፈርቼ ነበር። አሳየው። ሮቦት መቼም ሰውን አይገዛም። ታሸንፋለህ፣ በርታ። የሮቦቱ መኪና አሁን በ2 ሰከንድ ይቀድመናል። አሁን 10 ሰከንድ ብቻ ነው ያለ። ልንቀድመው ነው። ግባለት። አሸንፈናል። ይመቸል። አሸንፈናል። እንኳን ደስ። አሁን ሁላችንም ስንጠብቀው የነበረ ሰዓት ደርሷል። የዓለማችን ፈጣን ሰው ከ3 ሮቦቶች ጋር ይወዳደራል። በየሮቦቶቹ ደግሞ ፍጥነታቸው ይጨምራል። ውድድሩም 50 ሜትር ነው። በመጀመሪያ ሃንተር ጂ1 ተዘጋጁ። አረ ሮቦት ሩጥ እንጂ አልተጠጋውም እኮ። አረ ይሄንንማ እኔም አሸንፈዋለሁ። ግባ። አሁን ደግሞ ብዙ የወርቅ ሜዳሊያ አሸነፈው ጋር እናወዳድረዋለን። ኤች1 ተዘጋጅተሃል? እበለዋለሁ። ዝግጁ ናችሁ? ኤች1 ሮቦት ሂድ። አልተጠጋውም ሁላ። ሮቦት ተሸንፈሃል። በቃ አትሩጥ። በቀጣይ ደግሞ ኃይለኛው ሮቦት ይሄ ብላክ ፓንተር ይባላል። ኦሸማኔ ይበሉት። የዓለማችን በአሁኑ ሰዓት ፈጣኑ ሮቦት ይሄ ነው። አረ ላሽ ከውሻ ጋር ነው እንደምታወዳደሩ። ዝግጁ ናችሁ? ጀምሩ። አረ ፈጣኑ ሮቦት፣ አረ ትለይብኛለሽ። ሮቦቱ ደረሰበት። ሰዎች አሸነፍን። አንድ ቀን በሮቦት እስክንሸነፍ ሰዎች በአሁኑ ሰዓት የበላይ ነን።